የመኖሪያ ቤት ኪራይ ጭማሪ ጣሪያ፣ ህገወጥ ውልና ህገወጥ ጭማሪ። በዚህ አጭር ቪዲዮ በእነዚህ ጉዳዮች ዙሪያ ወቅታዊና ጠቃሚ መረጃዎችን እናጋራችኋለን። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ እንዲሆን ወስኖ ተግባራዊ ማድረግ ጀምሯል። የቤት ውል እድሳትም ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች እየተከናወነ ይገኛል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የ2018 በጀት ዓመት የስራ አፈጻጸም ሪፖርት ለከተማው ምክር ቤት ባቀረቡበት ወቅት ስለመኖሪያ ቤት ኪራይ ጭማሪ ጣሪያ ተከታዩን ተናግረዋል። ከቤት አስተዳደር አንጻር የአከራይ ተከራይ ውል ምዝገባ ቁጥጥር ስርዓት የመጀመሪያው ምዕራፍ የተጠናቀቀ ሲሆን ሁለተኛው ምዕራፍ ተጠንቶ ጸድቆ ወደ ተግባር እንዲገባ ተደርጓል። ይህንኑ ለመተግበር ለነባር 500,000 በላይ ለሚሆኑ አከራይና ተከራይ ውል ለማደስ እንዲሁም አዲስ አከራይና ተከራይ ውል ምዝገባ ለማድረግ ቅድመ ዝግጅት በመፈጸም ወደ ተግባር ገብተናል። በመዲናዋ የተወሰነው የ11.5 በመቶ የቤት ኪራይ ጭማሪ ተመን ነባራዊ ሁኔታን ከግምት ውስጥ በማስገባት የተሰራ መሆኑን የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ አብራርተዋል። የቢሮ ኃላፊዋ የአዲስ አበባ ምክር ቤት አባላት ላነሱት ጥያቄ በሰጡት ማብራሪያ የኪራይ ተመኑ ጥናት ላይ ተመስርቶ የተሰራና አዲስ አበባ ከተማ ያለውን ችግር መሰረት አድርጎ የተከናወነ መሆኑንም ገልጸዋል። በዚህም የአሁናዊ የገበያ ሁኔታ፣ የቤት ጥገናና ማሻሻያ፣ የተከራይ የመክፈል አቅም የመሳሰሉ ጉዳዮች ከግምት ውስጥ መግባታቸውን አብራርተዋል። በመሰረቱ የመኖሪያ ቤት የኪራይ አዋጅ የወጣበት አንዱና ዋነኛው ምክንያት ተከራዩንም አከራዩንም እኩል ሊጠቅም የሚችል ባላንስ የሚያደርግ ከተማችን አዲስ አበባ ላይ ያሉትን የመኖሪያ ቤቶች በአግባቡ እንድንጠቀምባቸው አይድል የሚሆኑ ቤቶች እንዳይኖሩ ከዚህም ባሻገር ደግሞ የኑሮ ውድነቱን አንዱን የምናረጋጋበት መንገድ እንደመሆኑ መጠን በዘፈቀደ አከራዮች ተከራዮችን ዋጋ የሚጨምሩበት ደላላም ደግሞ በመሃል ከአንዱ ቤት ወደ ሌላው ቤት ሰዎችን እንዲቀያይሩ በማድረግ በመሃል ኪራይ የሚሰበስብበት የተለያዩ ችግሮችን የቀረፈ አሰራር ወይም መመሪያ እንደሆነ ሁላችንም የምናውቀው ነው። የተጠናው ጥናት ሳይንቲፊካሊ ነው የተጠናው። እንደተነሳው ከቤቱ እንደተነሳውም የተከበሩ የምክር ቤቱ አባል ዶክተር እንዳነሱት የሲኤስኤን ጥናት ብቻ ብንወስድ እኩል ነው የሚለውን ሐሳብ አንስተዋልና እንደሱ ግን አይደለም። ሲኤስኤ የሚያጠናው ጥናት አገር አቀፋዊ ነው። እኛ አዲስ አበባ ከተማ ውስጥ ያለውን ችግር መሰረት አድርገን ነው ያጠናነው። ስናጠናም ደግሞ ሲኤስኤ የሚያጠናውን ጥናት እንደ አንድ ክራይቴሪያ ይዘናል ማለት ነው። 5 የሚሆኑ ክራይቴሪያዎች አሉ። ከነዚህ ክራይቴሪያዎች ውስጥ አንዱ የሲኤስኤ ጥናት ነው። ሁለተኛ የቤት ፍላጎትና የቤት አቅርቦቱን ክፍተቱን እንለያለን። ይሄም ከ30% የሚይዝ ነው። ይሄም የዜጎችን የመክፈል አቅም ይሄም ታሳቢ ተደርጎ ከ15% የሚሰላ ነው የሚሆነው። የቤት ጥገናና ማሻሻያ ወጪ ይሄንንም ደግሞ ታሳቢ ያደረገ ነው ጥናቱ ከ15% የሚይዝ ነው። ከዚህም ባሻገር ደግሞ ከተማ ላይ ያለ የህዝብ ብዛት ለውጥ እነዚህን ታሳቢ አድርጎ ከ100 ይዞ ነው ጥናቱ የተጠናው ማለት ነው። በከተማዋ እየናረ የመጣውን የመኖሪያ ቤት ኪራይ ዋጋ ለመቆጣጠርና የማህበረሰቡን የመክፈል አቅም ታሳቢ ያደረገ አሰራር ለመዘርጋት የሚያስችል የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱ የሚታወስ ነው። በዚህ አዋጅ መሰረት በየ2 ዓመቱ ውል እንዲፈጸም በማድረግ የአከራይና ተከራይ ግንኙነት በአግባቡ ለማስተዳደር ጥረት እየተደረገ ይገኛል። በአሰራሩ መሰረትም የቤት ኪራይ በዘፈቀደ መጨመር አይቻልም። በአዋጁ የተከለከሉ ሌሎች ጉዳዮችም አሉ። ከነዚህ መካከል ውል ሳይፈጽሙ ቤት ማከራየትም ሆነ መከራየት፣ በሰፈር ውል መዋዋል ተከልክሏል። በህገወጥ ደላሎች አነሳሽነት ከተቆጣጣሪ አካላት እውቅና ውጪ ህገወጥ ውሎች እየተፈጸሙ እንደሚገኙ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ገልጸዋል። ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች ፈጽሞ የተከለከሉ መሆናቸውና ከተቀመጠው ህጋዊ ተመን ውጪ የሚያስከፍሉ አከራዮችም በህግ ተጠያቂ እንደሚሆኑም ኃላፊው አሳስበዋል። በመንደር ውሎች
እንደዚህ የጋራ መኖሪያ ቤቶች አካባቢ ያሉ የሚባሉ ውሎች አሉና ፈጽሞ እየተከለከሉ ስለሆኑ ለነሱ ውሎች ሊገዛ አይገባም ተከራይ። አከራይም ደግሞ በእነዚህ ውሎች አከራይቶ አዋውሎ ቢገኝ እና እዚህ ከተቀመጠው ወይ ደግሞ መጀመሪያ በህጋዊ ውል ካዋዋለው እና ከሚያስከፍለው ሬት ውጪ እያስከፈለ ቢገኝ ተጠያቂ ይሆናል። የጎንዮሽ ህገወጥ የቤት ኪራይ ውል የአከራይ ተከራይ አዋጅን የሚጻረርና በህግ የሚያስጠይቅ ነው ብለዋል ኃላፊዋ። ወይዘሮ ቅድስት ይህንን ያሉት ቢሮአቸው ከሁሉም ክፍለ ከተሞች የተውጣጡ የጋራ መኖሪያ ቤቶች ማህበራት ተወካዮች ጋር ውይይት ባካሄደበት ወቅት ነው። ኃላፊው አክለውም የቤት ኪራይ ውል አለማደስ ቅጣት እንደሚያስከትል አብራርተዋል። ቢሮው ለውል እድሳቱ ዝግጅቱን ማጠናቀቁንና አዋጁን ለመተግበር በጥብቅ እንደሚሰራና እንደሚከታተልም አስረድተዋል። እንደ ኃላፊዋ ማብራሪያ የውል እድሳቱ አከራይንም ሆነ ተከራይ ተጠቃሚ የሚያደርግና ህገወጥ የዋጋ ጭማሪን የሚገታ ነው። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ቅጣት እንደሚጣል የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ገልጸዋል። የውል እድሳት ጊዜያቸው አልፎ አከራይም ሆነ ተከራይ አብረው ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል ብለዋል። ውል ሳያድሱ 3 ወርና ከዛ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉም ነው ያሉት። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 ወር እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። ክቡራትና ክቡራን ያሰናደንላችሁ ቤትን የሚመለከተው መረጃ ይህንን ይመስላል። መረጃው ጠቃሚ ሆኖ እንዳገኛችሁ ተስፋ እናደርጋለን። የዚህ ቪዲዮ ተመልካቾች ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቸርን ሰንብት።